ሰላም ሰላም ውዶቼ እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የኩሸሪ አሰራር ነው። አብረን እንስራ። እንደምታዩት ግብአቶቼን አዘጋጅቻለሁ። ሽንኩርት፣ የተፈጨ ቲማቲም፣ ድፍን ምስር፣ መኮሮኒ፣ ፓስታ፣ ሻህርዬ እና ሩዝ መስሪ፣ ቲማቲም ብያለሁኝ፣ ነጭ ሽንኩርት እና ቅመሞች ማለት ነው። እንዲሁም ቶማቶ ሳልሳ አዘጋጃለሁ። የምጠቀምባቸው ነገሮች ቀጣዩ ሽንኩርቴን መጥበስ ጀምራለሁ ማለት ነው። ሽንኩርቴን ከመጥበሴ በፊት ቪዲዮ ላይ አልገባልኝም፣ ነሻ አድርጌበታለሁ ማለት ነው። በነሻ እሽት አድርጌዋለሁ ራሱን እንዲችልና ልየን እንዳይሆንብን ማለት ነው። በነሻ ስናሸው ጠንካራ ሆኖ ይወጣልናል ማለት ነው። ከዛ ሽንኩርቴን እጠብሳለሁኝ። ሽንኩርቴን እየጠበስኩ ከጎን ደግሞ መኮሮኒ እንጥዳለሁ ማለት ነው። እኔ ብዙ ጊዜ መኮሮኒ ለብቻው ነው የማዘጋጀው ማለት ነው። መኮሮኒን አዘጋጃለሁኝ። እዚህ ጋር ሽንኩርቴን እየጠበስኩ ነው። ከለሩ ጎልደን ከለር እስኪሆንልኝ ድረስ እጠብሰዋለሁ። ከለሩ ሲያምርልኝ ማለት ነው፣ ሳያርብኝም ቆንጆ ከለር ሲይዝልኝ ሽንኩርቴን አወጣዋለሁ ማለት ነው። እንደምታዩት ሽንኩርቴ ጎልደን ከለር እየሆነልኝ ነው ማለት ነው። አወጣዋለሁኝ። ከዛን እዚህ ጋር ደግሞ መኮሮኒው ላይ ፓስታ ጨምሬያለሁ። ትንሽ መኮሮኒው በሰል ሲል አብሮ አንድ ላይ እንዲበስል ፓስታውን ጨመርኩኝ ማለት ነው። በመቀጠል ምስሬን ጣድኩኝ። እዚህ ምስር ላይ ደግሞ ድፍን ምስሬ ላይ ማጅ አድርጌያለሁ። ከሙንና ፍልፍል አስዋት እና ጨውን የተጠቀምኩት ማለት ነው። ውሃውን አልደፋውም፣ በኋላ ሩዙ ላይ ስለምጨምረው ማለት ነው። የምስሩን ውሃ ከለሩንም ያሳምረዋል ሩዙ ማለት ነው። ከዛ በመቀጠል ዘይቴን አደርግና ሻህርዬ ጠብሳለሁ ማለት ነው። ሻህርያችን የሚያምር ከለር ሲይዝልን፣ ጎልደን ከለር ሲሆንልን ሩዛችንን እንጨምራለን ማለት ነው። አብረን ትንሽ አሸት እናደርገውና ቅድም ያዘጋጀሁትን ውሃ አልደፋም ያልኳችሁን የምስሩን ውሃ ማለት ነው፣ እሱን ነው የምጨምርበት ማለት ነው። እና ከዛ ከሽንኩርቱ ላይ ደግሞ ትንሽ ጣል አደርግበታለሁ። የሽንኩርቱ ጣዕም አብሮ ሲንተከተክ አሪፍ ይሆናል ማለት ነው። ከዛ እንደዚህ ማሰል አድርጌ ኩሸሪያችን እዚህ ጋር ደርሷል። ኩሸሪ በጣም ተወዳጅ ምግብ ነው። እኛ ኢትዮጵያውያኖችም እንወደዋለን። ከዛን ክድ እናደርገውና ይሄንን ይመስላል። ውሃው መጠጥ ሲያደርግልኝ ከላይ ምስሩን ጨምራለሁ ማለት ነው። ድፍን ምስሩን እጨምራለሁ። ስለበሰለ ብዙም ስለማይፈልግ አብሬ አዋህደዋለሁ ማለት ነው። የተወሰነ አብሮ እንዲበስል ማለት ነው። ከዛ እሳቱን በጣም ቀንሰውና ትንሽ የተወሰነ ደቂቃ ቆየዋለሁ። ይሄንን ይመስላል ማለት ነው። እንደዚህ ካማረልኝ በኋላ ደግሞ መኮሮኒና ፓስታውን ከላይ ጨምራለሁ ማለት ነው። እንደምታዩት ከላይ በሚያምር መልኩ አድርጌዋለሁ። ከዛ በአሉሚኒየም ፎይል እሽግ አድርግና ተረን ውስጥ ለ30 ደቂቃ አስቀምጠዋለሁ ማለት ነው። ከዛው መቀጠል እዚህ ጋር ደግሞ ሶስ ወይ ደግሞ ማባያ እሰራለሁ ማለት ነው። ቂቤ አቀልጣለሁ ዘይቴ ላይ፣ ነጭ ሽንኩርትና ዝንጅብል። ከዛም እንደምታዩት ነጭ ሽንኩርቴን በደንብ ጥብስ አደርገዋለሁ ማለት ነው። ጎልደን ከለር እስከመጣልኝ ድረስ ጥብስ አደርገውና ከዛን ቶማቶ ሳልሳ አደርግበታለሁ ማለት ነው። ቶማቶ ሳልሳውንም አብሬ ለተወሰነ ደቂቃ አሽታ አደርገዋለሁ። ቶማቶ ሳልሳ በደንብ ካልተጠበሰ ሽታው ብዙም ደስ አይልምና በደንብ ጥብስ አደርገዋለሁ ቶማቶ ሳልሳይም ማለት ነው። እንደምታዩት ጥብስ ብሏል። ከለሩም እያማረ መጥቷል። በመቀጠል ቅመሞች ጨምራለሁ። እዚህ ጋር ማጂ፣ ፍልፍል አስዋትና ጨው፣ እነዚህ ብቻ ነው የምጨምረው ማለት ነው ቅመሞች። እና እሱንም አንድ ላይ አብስዬ ከዛን ቶማቶ ሳልሳዬ ማለት ቶማቶ ሳልሳ አልኩም የተፈጨ ቶማቶ እጨምርበታለሁ ማለት ነው። እሱን በደንብ አንድ ላይ አዋህጄ በደንብ እሳቴን ቀንሼ በደንብ ትክትክ እንዲል አደርገዋለሁ ማለት ነው። በመጨረሻም እንደምታዩት ሶሱ ይሄንን ይመስላል። በጣም ተንተክትኳል። እዚህ ጋር ደግሞ ስኳር ትንሽ የሾርባ ማንኪያ ግማሽ የሚሆን ስኳርና ቪኔገር ሶስ አርጌበታለሁ ለጣሙ ማለት ነው። ቆንጆ ነው። ከዛም ሩዛችንም ኩሸሪያችን ይሄንን ይመስላል። ያምራል። ከለሩም ሲታይ
ወደ እቃችን እናወጣለን። መጨረሻው ይሄው ነው። ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ።